ማለት አላህ ነው። ሌላ ነገር የለም። ፈጣሪ አንድ ብቻ ነው። አብ ማለት ምን ማለት ነው? አብ ማለት ምን ማለት ነው? የሁሉም የፈጠረው ማለት ነው። አብ ማለት ምን ማለት ነው? ምን ቋንቋ ነው? አብ ማለት ምን ቋንቋ ነው? እሱማ ውስጥ አልገባም። ያለቀው እውቀት የለም። በቃ ያዛውን አዳምጥ። አብ ማለት በግዕዝ ሲሆን አባት ማለት ነው። አላህ አባት ነው? አዎ አባት ነው። አባት ነው? አዎ የሁሉም አባት ነው። የሁሉም የፈጠረው እሱ ነው የሚያስተዳድረው። አላህ አባቴ ነው በል እስቲ። አላህ አባቴ ነው። ጎበዝ። አላህ አባቴ ነው ብሏል። ሎክ ድገመው። አላህ አባቴ ነው። የሙስሊሞችም አላህ አባታችን ነው በል እስቲ። ለአንተም ለኔም ለሁላችንም አባት ነው። እሱ ነው የፈጠረው። አላህ አባታችሁ ነው። አንተም አዎ አንተም እኔም ከአንተ በማታውቀው ነገር ጎበዝ 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 ጎበዝ። ምን ብሏል? አላህ አባታችን ነው ብሏል። ሱራ 1988 ክፈትልኝ። ሱራ 5 እዚሁ ያዘው። ሱራ 5:18 እንደዚህ ይላል፣ አይሁዶችና ክርስቲያኖች እኛ የአላህ ልጆች ነን ወዳጆች ነን አሉ። ታዲያ በኃጢአታቸው ለምን ያሰቃያችኋል? አይደላችሁም። ምን ብሎናል? አብዱ አባት ነው ብሎናል። አባት ስላሉ ኖ አይደላችሁም። 1988 ክፈትልኝ። አይደላችሁም ይላል። ጨርሷል። አባት ነው። ይሄን ጨርሷል። ይሄን አያ ጨርሷል። መጀመሪያ ማን ያለው እንደዛ ቁጣ ነው ያለው? ኦያ ጨርሷል። አይደለም ግማሽ ብቻ ወስደህ እንዳትሄዳ ጨርሷል። ልጨርስልህ። ለአራማን ልጅን ያዘ ወለደ አሉ። ከፈርበው ከባድ መጥፎ አላህ ልጅ ያለው ማለታቸው ከባድ መጥፎ ነገርን በእርግጥ አመጣችሁ። ከእርሱ ንግግራችሁ ሰማያት ሊቀደዱ አሁን በመናገርህ አላህ ልጅ ያለው በማለት ሰማይ ሊቀደድ ቀርቧል። ምድርም ልትሰነጠቅ ጋሮችም ተንደው ሊወድቁ ይቀርባሉ። ምን ለአራማን ልጅን ወለደ ያዘ ስላሉ፣ ለአራማን ልጅን አለው ስላሉ 18 ክፈትልኝ። ሱራ 18 ቁጥር 1 ቁርአን ራሱ ለምንድን ነው የመጣው? ሱራ 18 ቁጥር 1 ኦኬ። በውስጡ ባሪያና ምናምን እሺ፣ በእርሱ ውስጥ ኦኬ ኦኬ ቴንክ ዩ 4 እነዚያንም አላህ ልጅን ይዟል ያሉትን ሊያስፈራራ አወረደው። ቁርአንን የወረደው ለምንድን ነው? አላህ ልጅ አለው ስላሉት ሊያስፈራራ ነው። አላህ እያስፈራራህ ነው። አሁን ምን ስላሉ? አላህ ልጅ አለው ስላሉ። ወንድማችን ምን አለ? ድገምልና ከፍ በልና እስኪ አላህ አባታችን ነው በል። ድገመው ና አላህ አባታችን ነው በል። ታውቃለህ፣ ሁለት ትርጉም አለ እኮ አባታችን ማለት ሁለት ትርጉም አለ። አሁን እኔ ቆያ ለብቻ አንድ አባት አለ። አላህ አባታችን ነው በል። እኔ እሱ ልጅ አይደለም እኮ ግን እሱ ነው የፈጠረኝ እኮ። አባታችን ነው በል። ምንም ሳትጠራጠር፣ ምንም ሳታፍር፣ ምንም ሳትደክም አላህ አባቴ ነው አልክ። አስደገምኩ አላህ አባቴ ነው አልክ። አሰለስኩ አላህ አባታችን ነው አልክ። ድገመው አሁን አላህ አባታችን ነው በል። አላህማ የአንተም የኔም ለሁላችንም እኮ ነው እኮ እያልኩ ያለው አባት ነው በል። አላህ አባት ነው በል። እየገባ አይደለም እኮ በቃ ጥቀሰው፣ እየገባ አይደለም። ጥቀሰው አላህ አባታችን ነው በል። እፎ ይቅርታ፣ አንድ ጥያቄ አላህ አባታችን ነው በል። ጥቀሰው። ለአንተም ለኔም ለሁላችንም ለፍጡራንም ሁሉ አባት ነው እኮ አላህ። ጎበዝ፣ እናመሰግናለን። እናመሰግናለን በጣም ወንድማችን። እሺ እኔ ልጠይቃ አንተ ብቻ ለምጠይቃኝ አንድ ጥያቄ ልጠይቅ። ቆይ ማረኝ አላህ እኔም እስኪ ልናገር። ቆይ ተራችሁን ጠብቁ። ማረኝ አላህዬ። ቆይ ተረጋጉ። ማረኝ አላህዬ። አላህ አባትህ ነው? አባት የማንም አባት አይደለም። ቃሉ ተከዘ ረህማኑ ወለደን ለቀጅቱ ሸይአን ምን አልክ? አላህ አባትህ ነው ወይ? አባት ብለህ አላህን ትጠራለህ? የማንም አባት አይደለም። አባት ነው አላህ። አባት የማንም አባት አይደለም። ወንድምህ ግን አባታችን ነው እያለ ነው። ኦኬ አይጠራም። አይጠራም። እሺ ኦኬ ሙስሊም ነህ? ኦኬ አላህ አባትህ ነው?
አይደለም ጌታዬ ነው። አላህ የሙስሊሞች አባት ነው አይደለም። የሙስሊሞችም የሁላችንም ያንተም የኔም ጌታ ነው። የኔ ጌታ አይደለም። ቴንኪው። ለማንኛውም ልጆች ልክ ብሎ ወጥቷል አሁን ሎክ። ስለዚህ አንዳንድ ኡስታዞች የሚቀጥፉ አሉ አላህ አባት ነው እያሉ ማለት ነው። ቁርአኑ በግልጽ አባት አይደለም እያላቸው ማለት ነው። ያችን የሰማትን ነው እዚህ መጥቶ እንደ ሊላት የሞከረው እኛ ፊት ማለት ነው። አብን እንዳላህ ያደርጉና ክርስቲያኖችን ሻዳ ለማስያዛነት አላህ አብን ብቻ አምልኩ አባት ነው እኮ አላህ አባት ማለት አብ ማለት ነው ብለው ይፎግራሉ። አሁን ግን የትም አታመልጡ ነው። ቁርአናችሁን እናስጥላችሁና ቴንኪው አብ ብላችሁ እንድትጠሩ እናደርጋችኋለን አላህም ማለት ነው።